27ኛ ሳምንት የእንግሊዝ ፕሪሚየር ሊግ በሰሜን ለንደን ደርቢ በሱፐር ሰንዴይ ቶተንሃም ከአርሰናል ምሽት 1 ሰዓት ከ30 ላይ ቶተንሃሞች እንግዲህ በጉዳት እየታመሱ ይገኛሉ። በርካታ ቁልፍ የሚባሉ ተጫዋቾች በጉዳት እንግዲህ ከሜዳ እንደራቁ እናውቃለንና በአንጻሩ አርሰናል ደግሞ የውጤት መቀዛቀዝ ላይ ይገኛል። ሰሞኑኛ በተለይ ባሳለፍነው ማክሰኞ ከወልቨርሃምፕተን ዋንደረርስ ጋር 2-0 ሲመራ ቆይቶ 2-2 መለያየቱ አብዛኛውን የአርሰናል ደጋፊዎች እንግዲህ እጅግ ያበሳጨ ውጤት ሆኖ አልፏል። እንግዲህ አርሰናሎች ዛሬም ደጋፊያቸውን ለመካስ ዛሬ ወደ ቶተንሃም ስታዲየም አምርተው ቶተንሃምን የሚገጥሙ ይሆናል። ጎረቤታሞች ናቸው። በየትኛውም የደረጃ መለያየት ውስጥ ቢሆኑም እንኳን ደርቢ ነው እንደምታውቁት። ፕሪሚየር ሊግ በጣም በርካታ ደርቢዎች አሉ። ማንቹዋን ደርቢን ማንሳት እንችላለን። እንዲሁም የመርሳይድ ደርቢን ማንሳት እንችላለን። የሊቨርፑል እና የኤቨርተን ደርቢ እንግዲህ ኤቨርተን ብዙም ደጋፊ ባይኖረውም ግን በሊቨርፑል እና በኤቨርተን መካከል ያለው የደርቢ ስሜት በጣም ከፍተኛ ነው እና አንዳቸው በተአምር አይተኙምና ምናልባት አርሰናል 58 ነጥብ ይዞ አንደኛ ደረጃ ላይ ቢገኝና ቶተንሃም 16ኛ ደረጃ ላይ ቢገኝም የደረጃ ሰንጠረዥ ልዩነቱ በደርቢው ላይ ምንም የሚፈጥረው ልዩነት አይኖርም ብዬ አስባለሁ። በእርግጥ አብዛኛውን የጨዋታ የበላይነት የውጤት የበላይነት አርሰናል በቶተንሃም ላይ ከፍተኛ የሆነ ብልጫ ቢኖረውም ማለት ነውና ዛሬ ደግሞ እንግዲህ የሚጠበቅ ይሆናል። አርሰናል ያለፉትን 5 ጨዋታዎች አድርጎ እንግዲህ 3ቱን አሸንፎ 2 አቻ የተለያየበትን ውጤት እናስታውሳለን። 11 ጎል አስቆጥሮ 3 ጎሎች ተቆጥሮበታል። በብሬንትፎርድ 1 ጎል የተቆጠረበት እና በወልቭስ 2 ጎሎች የተቆጠሩበት ጎሎች ናቸው 3 ጎሎች። ባለሜዳው ቶተንሃም ደግሞ ያለፉትን 5 ጨዋታዎች ውጤት ስንመለከት አንድ ጨዋታ ብቻ ነው ማሸነፍ የቻለው። ፍራንክፈርትን ከሜዳ ውጭ ሄዶ 2-0 ያሸነፈበት ነው። በሌላው ደግሞ 2ቱን ተሸንፎ 2 አቻ የወጣበትን ውጤት ነው የምንመለከተው እና 7 ጎል አስቆጥሮ 8 ጎል ተቆጥሮበታል እና የቶተንሃም የተከላካይ ስፍራ ዲፓርትመንት ያህል የተጎዳ መሆኑን በዚህ ማወቅ እንችላለን እና ቁልፍ የሆኑ ተጫዋቾችን እንመልከት። ዛሬ ሪቻርልሰን የመሰለፍ ዕድል የለውም በእርግጥና ነገር ግን ሪቻርልሰን 7 ጎሎች አሉት በቶተንሃም በኩል። የአርሰናል ደግሞ ከፍተኛ ጎል አስቆጣሪ ቪክተር ጊዮኬሬስ ነው 8 ጎሎች አሉት። የሪቻርልሰን ኤክስፔክትድ ጎሉን ስንመለከት 4.7 ኤክስፔክትድ ጎል ነው ያለው። ነገር ግን 7 ጎል አስቆጥሯል እና ይህም ጥሩ መስታተስ ይመስለኛል። የቪክተር ጊዮኬሬስ ግን ኤክስትሪም 8 ነው ጎሉም 8 ነው እና ይህ ትንሽ ስላስገረመኝ ነው እና ምሽት 1 ሰዓት ከ30 ላይ ቶተንሃም ሆትስፐርስ ከአርሰናል